ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሚድሮክ ኢንቨስትመንት ግሩፕ የመጀመሪያውን የሳይናይድ አጠቃቀም ጥራት ማረጋገጫ ማግኘቱ ተገለጸ። ሚድሮክ ኢንቨስትመንት ግሩፕ በኦሮሚያ ክልል ለገደምቢ ለሚያከናውነው ወርቅ ለማምረት የሚጠቀምበትን የሳይናይድ ኬሚካል አጠቃቀም ጥራት ማረጋገጫ ማግኘቱ ተገለጸ። ዓለም አቀፍ የሳይናይድ አጠቃቀም ኢንስቲትዩት ባካሄደው ኦዲት ኩባንያው የሳይናይድ ኬሚካልን ከማጓጓዝ ጀምሮ እስከ አወጋገድ ያለውን የአሰራር ኮድ ተከትሎ እንደሚሰራ ማረጋገጡን ጥር 28 ቀን 2018 ዓ.ም ከ12 ሀገሮች የተውጣጡ የኩባንያ ተወካዮች በተገኙበትና ለ2 ቀናት በቆየው አውደ ጥናት ላይ አስታውቋል። ኢንስቲትዩቱ እንደ አውሮፓውያን አቆጣጠር ከኦገስት 18 እስከ 26 ቀን 2025 አካሄድኩት ባለው የኦዲት ስራ ሚድሮክ ኢንቨስትመንት ግሩፕ ለወርቅ ምርቱ የሚጠቀመው የሳይናይድ ኬሚካል ደረጃውን የጠበቀ መሆኑን ገልጿል። ሚድሮክ ኢንቨስትመንት ግሩፕ ትልልቅ ኩባንያዎች ወርቅ ለማምረት የሚጠቀሙበትን አገልግሎት ላይ እንዲውል የሚፈልገው የሳይናይድ ኬሚካልን የሚያስመጣው ዓለም አቀፍ የሳይናይድ አስተዳደር ኮድን እንደሚጠቀሙ ከተመሰከረላቸው የአውስትራሊያ አቅራቢዎች መሆኑን የኢንስቲትዩቱ የኦዲት ግኝት አስረድተዋል። ኩባንያው ከሳይናይድ ጋር በተያያዘ የሚያስፈልጉ ወጪዎችን ለመፈጸም የሚያስችል 98 ሚሊዮን ብር ያህል በዳሽን ባንክ በሚገኝ ዝግ አካውንት ማስቀመጡን ያካተተው ኢንስቲትዩቱ ግኝቱ የኩባንያው ጠንካራ ጎን መሆኑንም አስፍሯል። የማዕድን ዘርፉ ከፍተኛ እድገት እያሳየ መሆኑን የተናገሩት የማዕድን ሚኒስትሩ ሀብታሙ ተገኘ እድገቱ ቀጣይነት እንዲኖረው የአካባቢውና የማህበረሰቡ ጤንነት መጠበቅ እንደሚገባ ገልጸዋል። ሳይናይድ በዓለም አቀፍ የሚገኙ ትልልቅ ኩባንያዎች ወርቅ ለማምረት የሚጠቀሙበት ኬሚካል መሆኑን፣ ከዚህ ውጭ አገልግሎት ላይ የሚውሉ የትኛውም ኬሚካል በአጭር ጊዜና በቀላል ወጪ ጥቅም ቢችልም አካባቢውና ማህበረሰቡ ላይ ጉዳት እንደሚያስከትል አስረድተዋል። በአሁኑ ወቅት ስራ ላይ ያሉትም ሆነ ወደፊት የምናስመርቃቸው ኩባንያዎች በዚህ ዓለም አቀፍ ኢንስቲትዩት ሰርተፍኬት አግኝተው እንዲሰሩ ነው የምንፈልገው ያሉት ሚኒስትሩ ኮዱ ትራንስፖርት ማድረግ፣ ማከማቸት፣ ጥቅም ላይ ማዋልና ማስወገድን የሚያጠቃልል መሆኑንና በየጊዜው ኦዲት የሚደረግ በመሆኑ እያንዳንዱ የስራ እንቅስቃሴ በዚህ ኮድ መሰረት ተግባራዊ የሚደረግ ዓለም አቀፋዊ አካሄድ መሆኑን አብራርተዋል። የሳይናይድ ኬሚካል ኮድ መሰረት በማድረግ ጥቅም ላይ የሚውለው ከሆኑ ለአካባቢ የሚጠቅሙ እንደሆነ፣ ነገር ግን በአግባቡ ጥቅም ላይ ካልዋለ መርዛማነቱ እንደሚጎዳ አስታውቀዋል። ባለፉት 10 ዓመታት ወርቅ በከፍተኛ ሁኔታ ሲያመርት የነበረው ሚድሮክ ኩባንያ ነው። ከዚህ ቀደም ከአካባቢ ጥበቃና የሕዝብ ተጠቃሚነት ጋር በተያያዘ የሚነሱበትም ጥያቄዎች ነበሩ። አሁን ሰርተፍኬት ዓለም አቀፍ እንደሆነ መሆኑን ኩባንያው ስራውን የሚያከናውነው የአካባቢው የማህበረሰቡን ደህንነት በመጠበቅ መንገድ ነው የሚለው የሚያሳይ ነው ብለዋል። ኢንስቲትዩቱ ዓለም አቀፍ ወርቅ የሚያመርቱ ኩባንያዎች ትራንስፖርት ከማድረግ ጀምሮ እስከ ማስወገድ ድረስ የሚከተሉትን ሂደት ዓለም አቀፍ ስታንዳርድ ባስቀመጡት የሚድሮክ ኢንቨስትመንት ግሩፕ ማዕድን ዘርፍ የአቅም ግንባታና የሲስተም ማሻሻል ዳይሬክተር አቶ ጋዲሳ ሄርባ ገልጸዋል። ለ2 ቀናት የቆየውና ከተለያዩ ሀገሮች የተውጣጡ የኩባንያ ተወካዮች የተገኙበት አውደ ጥናት በኢትዮጵያ እንዲካሄድ መደረጉ ሚድሮክ ኢንስቲትዩት ያስቀመጠውን ስታንዳርድ መሰረት አድርጎ መሰራቱና ሰርተፍኬት በማግኘቱ እንደሆነም ተናግረዋል። ሚድሮክ ኢንቨስትመንት ግሩፕ የአካባቢው የማህበረሰቡና በዚህ ስራ ለተሰማሩ ሰራተኞች ደህንነት ተጠብቆ ስራቸውን እንዲያከናውኑ የሚያደርግ መሆኑን በቀጣይ ለሚኖረው ኢንቨስትመንት የውጭ ፋይናንስ እድል እንደሚያገኝ የሚረዳው ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።